ሰላም እንዴት ናችሁ? ዛሬ የምናየው ደግሞ ከባለፈው ፓርት የቀጠለ ሁለተኛው ፓርት ነው። ዛሬ የምናየው ኪውሪ እንዴት ዲዛይን እናደርጋለን የሚለውን እናያለን። ባለፈው ቴብል ዲዛይን አድርገን ነበር። ስለዚህ ያን ቴብል ተጠቅመን ደግሞ ኪውሪዎችን እንዴት ዲዛይን እናደርጋለን የሚለውን እናያለን። ስለዚህ የባለፈው ቴብል የሰራነው ይሄን ይመስላል። ቀጥታ ወደ ክሬት በሚለው እንገባለን። ክሬት የሚለው ላይ ከገባን በኋላ ኪውሪ ዲዛይን የሚላል እዚህ ላይ እሱን ክሊክ እናደርጋለን። ዘን እዚህ ላይ ኤችቲኤም እንላለን አድ እንለዋለን። ሶ እዚህ ላይ ኤችቲኤም ብሎም ያመጣልኛል። ፈርስት ኔም አይዲ ኤጂኤን 6 ሚል ያመጣልኛል። ዘን ክሎዝ እንለዋለን። ታች ያለችው አለች ነው። ሶ አሁን እዚህ ላይ የሚል መሆናቸው ነገሮች አሉ። ፊልድ የሚለው ላይ የመጀመሪያው ላይ የመጀመሪያውን ጻፈውን ታችኛው ላይ ይሞላለን ማለት ላይ ኤፍኤን ነው አይደል? ስለዚህ እቺን ወርታች ያለችውን ቀስተችናል ኤፍኤን የሚለውን እንጫናለን። ሁለተኛው ላይም እንደዚህ ያደርግ የሚቀጥሉትን መጫን ማለት ነው። አይዲ እዚህ ላይ ኤች ኤች እዚህ ላይ ደግሞ ሴክሱን ከሞላን በኋላ ለታች ክራይቴሪያ የሚለው ላይ ፍሌግሮ መሙላት እንችላለን። ለምሳሌ እኛ አድሜ ሞልተናል። ስለዚህ ኪውሪ የሚለው ለሚያገለግል በትላልቅ ትምህርት ቤቶች ላይ የሚገኙ ተማሪዎችን በስነ ስርዓት ለማየት ያገለግላል። ለምሳሌ ክራይቴሪያ የሚለው ላይ ኤጅ የሚለው ላይ እዚህ ላይ ማለት ነው ገብቼ ከ20 ዓመት በላይ ያሉትን ብሎ ከ20 ዓመት በላይ ብቻ ያሉትን ያመጣልኛል። ሶ ኪውሪ ጥቅሙ የመጀመሪያው ጥቅሙ ይሄ ነው። ስለዚህ አሁን የምፈልገው ምን ልችላል ግሬተር ዛን 18 አልኩት። ስለዚህ ከ18 ዓመት በላይ ያሉትን ብቻ ነው። ስለዚህ ከ18 ዓመት በላይ ብቻ ያሉትን ያመጣልኛል ማለት ነው። ስለዚህ ኪውሪ የመጀመሪያውና ዋነኛ ጥቅሙ ይሄ ይሆናል። ሌሎች ላይ መሙላት እንችላለን። ለምሳሌ ሴክስ ሚለው ላይ ሜል ማለት ብቻ እንችላለን ወይም ፊሜል ማለት እንችላለን። እነዚህ መጠቀም እንችላለን። አይዲ ላይ የፈለግነው መጠቀም እንችላለን። ፈርስት ኔም ላይ የፈለግነው መጠቀም እንችላለን። ስለዚህ ኪውሪ ዋነኛው ጥቅሙ ይሄን ይመስላል። ሶ ከጨረስን በኋላ ወደ ምን እንሄዳለን? እዚህ ላይ ሄደን ኤክስ እና ሴቭ እናደርጋለን ማለት ነው። እሺ ስም እንሰጠዋለን። እሺ ኤችቲ ኤ አንድ እንበለው። ስለዚህ ኦኬ እንላለን። ፕለስ ኦኬ ዘን ኪውሪያችንን ሰራን ማለት ነው። ሶ ኪውሪ የተሰራ ለማወቅ ገብተን ኪውሪ ላይ ክሊክ እናደርጋለን። ይኸው መጥቶልናል። ቅድም 4 ነበሩ። ከአራቱ ስንት ነው የመጡ? 2። ለምን? ክራይቴሪያው ላይ ግሬተር ዛን 18 ብያለሁ። እድሜያቸው 18 በላይ የሆኑት ብቻ ነው እንዲያመጣልኝ የፈለኩ። ስለዚህ ሁለቶችን አምጥቶልኝ እዛ ኪውሪያችን ላይ በተጠቀምነው መሰረት ማለት ነው። ሶ የኪውሪ ዋነኛ ጠቀሜታ የምንፈልገው መረጃ በጣም ሳንንዛዛ በቀላሉ እንድናገኝ ያደርገናል። ስለዚህ ኪውሪ ይሄን ይመስላል ማለት ነው። በቀጣይ ፓርታችን ደግሞ ስለ ፎርም እና ስለ ሪፖርት ዲዛይን እናያለን። ሰብስክራይብ በማድረግ ቤተሰብ ይሁን።